እሱን ስቴጅ ላይ እናየዋለን። አዎ በጣም አጓጊ ነው። አዎ እንዴት ነው የተሻለ ሰውነት ስላለ የተሻለ እውቀት አለ ማለት አለ። ኮች ያስፈልጋል። ቦዲ ቢልደር ባለው ነጋዴ እኔ አሁን ባላሸንፍ እውነት ያልኩትን የለፈውለት ነገር ዋጋ ባይኖረው ዲሲፕሊን ገንብቼ ነው ያለፍኩት። ትልቅ ዲሲፕሊን ማንም ሊሞክረው የማይችለው ነገርኩ። አሪያዬ ዳግመኛ ሊፕሪስት ቁመትም ብዙ አንራራቅም። ሊፕሪስት በጣም ኦልድ ባዲ ቢልደር ነው። በጣም ነው የምወደው። ሰላም እንዴት ናችሁ? ሙሉ ስሜ ዮሴፍ ደቻሳ ይባላል። የዮናስ ቦዲ ቢልዲንግ ሜን ፊዚክ 3ኛ የወጣሁት ልጅ ነው። በቦዲ ቢልዲንግ ደግሞ 6ኛ። ዘንድሮ ደግሞ አሪፍ ዝግጅት እያደረኩ ያለው ልጅ ነው። አክቹሊ ስፖርት የጀመርኩበትን ጊዜ አላስታውሰውም። ምክንያቱም ብራዘር ዌት ሊፍተር ነበር። እነሱ ስር ነው እንትን ያልኩት። ግን ማዘር ስጠይቃት ወር 7-6 ዓመት በ6-7 ዓመቴ ነው የጀመርኩት። ይሄ ስፖርት የጀመርኩት እና ምንም አይነት ነገር ኢንፍሉዌንስ አድርጎኝ አይደለም የጀመርኩት። ኢትዮጵያ ውስጥ አሁን ላይ በእርግጥ በጣም ተሻሽሏል። ግን በፊት ብረት የሚያነሳ በጣም በቃ ደነዝ ነው። ብዙ ነገሩ የተበላሸ ነው። ብዙዎቻችን እንደምናውቀው በጣም በቃ ምንም አይነት ነገር እውቀት የሌለው ደነዝ በቃ ስራ ፈት ምናምን የሚመስለን። አሁን ላይ ግን ሁሉም አዌርነስ በጣም አሪፍ ስለሆነ አሁን አሪፍ ይመስለኛል። ቦዲ ቢልደር ለመሆን ኦልሞስት 3-4 ዓመት አካባቢ። ከዛ በፊት ግን በደንብ ስፖርት ሰራ ነበር። የመጀመሪያም ሲጀምር ዌት ሊፍቲንግ ነው። ቤት እንደነገርኩ ነው ሙሉ ማቴሪያል አለ። አትፑልዳውን፣ ባርቤል፣ ዳምፔል ሁሉም ስቲል ነው አሁን ድረስ አለ። ታሪክ ነው ተብሎ የሚቀመጥ በእርግጥ አለ 100% አለ። ሶሻል ላይፍ መኖር አትችልም። ምክንያቱም አይምሮ የሚፈልገውን ሳይሆን ሰውነት የሚፈልገውን ነው ሁልጊዜ የምትሰጠው። ሰውነት የሚፈልገውን ደግሞ የምትሰጠው ከሆነ ሰው የሚፈልገውን ነገር ማድረግ አትችልም። ለምሳሌ ድግስ ተጠርተህ ሄደ ፕሬፕ ላይ ሆነ ድግስ መብላት አትችልም። ከጓደኛ ጋር ወጥተህ የተለያዩ ነገሮችን ማድረግ አትችልም። እሱ ተጽዕኖ አለ። ቦዲ ቢልዲንግ ላይ እኛ ሀገር ወጪ ከባዱ ነገር ወጪ ነው። እኛ ሀገር ዲሲፕሊን አለ። የኛ ሀገር ቦዲ ቢልደር ዲሲፕሊን የጎደለው አይደለም፣ ወጪ ነው ከባዱ። ሌላ ራሱን የቻለ ፕሬፕ ነው። ምክንያቱም ማድረግ እየቻል መሆን እየቻል ብዙ ነገር ነው የምትቆጥበው። የምትበላበት ብር እያለ አለመብላት ሊሆን ይችላል። የምትጠጣበት ነገር እያለ በጣም ብዙ መሰረታዊ ፍላጎቶችን ገለን ወደዚህ ነገር የምትቀላቀል። ኦፍ ሲዝን እና ስዘጋጅ ኧረ በስመ አብ በጣም የተለያየ ነው። ፈረስና አህያ ነው የሚባለው። ፈረስና አህያ በቃ ልዩነቱ። በልክ ሲዝን ላይ ሲሆን በጣም ሃይ ካሎሪ፣ ሃይ ፕሮቲን በጣም ብዙ ነገር በጣም በቃ ልክ ያለፈ ነው። ምክንያቱም በቀን 6 ምሳ ነው የምበላው። ኦልሞስት ወደ 3500-3000 ካሎሪ በቀን ኮንሱም አደርግ ነበር። አሁን ላይ ነገር በጣም ከባድ ነው። ታፍ ነው በጣም። እንዴት መሰለህ ቤተሰብ አንድ ነገር አሳድገኝ ጸሎት የሚሉት። ትልቁ መሳሪያ ጸሎት። ራሴን ሞቲቬት የማደርገው ዮሴፍ ትችላለህ የሚለው ብቻ ሳይሆን ቢያንስ መቆም እንኳን ቢከብደኝ ተንበርክኬ አባታችን ይላል። ምክንያቱም አብራኝ ያለች ትልቅ እናት አለች፣ ኪዳነ ምህረት ትባላለች። ለሷ ነው ሞቲቬተሬ እሷ ነች። በልክ ላይ ሲሆን በጣም በቃ ዮሴፍ በጣም ተመችቶሃል፣ ብዙ ነገር በጣም በቃ ብዙ ነገርን አፕሪሺየት ያደርጋል።
ከት ላይ ስትሆን አይገባቸው ቦዲ ፋቴን ነው እኔ እየቀነስኩ ያለሁት ጡንቻዬን አይደለም። ከሰው የሚመጣው ይሄ ቀንሰሃል ምናምን በቃ በጣም ነው የሚያቀጭው። አይመርሁም መጥቶ አንዱ ጓደኛ ዮሴፍ በርታ ቢለኝ ይሻላል ዮሴፍ ከስተሃል ከሚለኝ። ምክንያቱም እኔ ቤት ገብቼ የማደርገውን ነገር አውቀዋለሁ። መስታወት ስር ገብቼ እውነት ከስቻለሁ እንደ የራሴን አየዋለሁ እና እሱ ትንሽ ሳይኮ ላይ ተጽዕኖ ይፈጥራል። በአሁኑ ውድድር በጣም እየተዘጋጀው ነው ከእግዚአብሔር ጋር። በጣም ጥሩ ኮንዲሽኒንግ ታያላችሁ፣ ጥሩ ፕሮፖርሽን፣ ጥሩ ፖዚንግ። ብዙ ነገሬን አስተካክዬ ነው ካምኖ የመጣሁት ከእግዚአብሔር ጋር ብዙ ነገሮችን እናሳካለን። ካምኖ የዘንድሮ በጣም ታፍ ነው። ምክንያቱም ብዙ ሰው ሳይንስ ቤዝድ ሆኗል። ብዙ ሰው ፕሬፕን 3 ወር 4 ወር አሁን ተዘጋጅቶ እየመጣ ያለ ቦዲ ቢልደር ነው ያለው እና ዘንድሮ በጣም ታፍ ነው የሚሆነው ብዬ ነው የምጠብቀው። አይ ነው የለም። ምክንያቱም እኔ ከትላንት ማንነቴ ጋር ነው ውድድሬ። ካለፉት አመታቶች ይሻላል፣ ግን ገና ነው ይቀረዋል። አዎ በጣም ይቀረዋል። በጣም ብዙ ሰው አውቃለሁ። በጣም ብዙ ቦዲ ቢልደሮች ጋር ተግባብቻለሁ። ስራዬም ትሬነር ስለሆነ ከተለያዩ ቦዲ ቢልደሮች ጋር አገናኛለሁ። ለመማር ሲሄድ የተለያዩ ኮምፒቲሽኖች ላይ ከዚህ በፊት ባደረግኳቸው ኮምፒቲሽን ላይ ስለተሳተፍ በጣም ብዙ ሰዎችን አውቃለሁ። እሺ መጀመሪያ ቦዲ ቢልደር መሆን ለሚፈልጉ ልጆች የምመክረው መጀመር ነው። ስፖርቱ መጀመር ነው። ከዛም በኋላ በቀን የሚያስፈልጋቸውን ካሎሪ፣ ፕሮቲን፣ ካርብ፣ ፋይበር ሁሉንም ነገር ለይቶ ማወቅ። ምክንያቱም ቦዲ ቢልደር ለመሆን በጣም ሳይንስ ቤዝድ መሆን አለብህ። ሰውነት ላይ የምትፈጥረው ትሬክ ነው፣ አርት ነው ራሱን የቻለ። ሳይንስ ቤዝድ መሆን አለባቸው። ሳይድ ኢንካም፣ ጥሩ ሳይድ ኢንካም። እሱም ደግሞ ሳይንስ ቤዝድ ስትሆን ሰዎችን በማሰልጠን ሊሆናል፣ ኦንላይን ማሰራት ሊሆን ይችላል። በተለያዩ ጂሞች ላይ እንደኔ ተቀጥሮ መስራት ይሆናል። ስለዚህ የምመክረው ይሄን ነው። የመጀመሪያው ከመጀመራቸው በፊት ማወቅ ያለባቸው ነገር አንደኛ ዲሲፕሊን። ምክንያቱም ቦዲ ቢልዲንግን ወንድ ስትጨርሰው ነው ወንድ የሚያደርግ። በጣም ብዙ የሚፈትኑ ነገሮች አሉት። ከጓደኛ ጋር እንደፈለክ መሆን አትችልም። በጣም ብዙ ነገር እኔ ይሄ ነው የምለው አይደል። መብላት ሊያምር ይችላል፣ መብላትን ትቆጠባለህ። መጠጣት ሊያምር ይችላል፣ መጠጣትን ልትቆጠብ ይችላል። ስለዚህ የመጀመሪያው ነገር መሆን ከፈለክ ዲሲፕሊን እና ዲሲፕሊን ብቻ። ሞቲቬሽን አይሰራም ቦዲ ቢልዲንግ ላይ። ዲሲፕሊን ቀጥተኛ ከሆነ ምንም ነገር ማድረግ ትችላለህ። የመጀመሪያ ጊዜ የተሳሳትኳቸው ስህተቶች አሉ። እነሱን ስህተቶች አርማለሁ። ለምሳሌ የመጀመሪያ ውድድሬን ስወዳደር ካርብ አፕ እንዴት እንደሚደረግ አላውቅም። ዝም ብዬ ነው ማጅዶ ይሄን ካርብ፣ ሲምፕል ካርብ፣ ኮምፕሌክስ ካርብ የሚለውን ነገር ጄኔቲካሊ እግዚአብሔር ረድቶኝ ነው እንትን ያልኩት። ግን ደስ የሚለው አመት እስከ አመት የሆነ ነገር በወራት ከወር ከሳምንት ወደ ሳምንት ስትተላለፍ ብዙ ነገሮችን እየተማርክ እያስተካከልክ ነው የምትሄደው እና በዙሪያ ያሉ ሰዎችን ደግሞ ለመጠየቅ መሞከር። ከዚህ በፊት ኤክስፔሪየንስ ያላቸውን ሰዎች አለመጠየቅ ይመስለኛል። እሱን ስቴጅ ላይ እናየዋለን። አዎ በጣም አጓጊ ነው። አዎ ቦዲ ቢልደር ባሉ ነጋዴ። ቤተሰቤ የከብቶች ንግድ ላይ ነው ያለው። እነሱን ነበር የሚቀላቀል። ክላሴ 8 ክፍል የምወደው ሾለሬ ነው።
ሰውም አይ ብዙ የሚደነቅ ክፍል አለኝ። ሰዎች የሚያደንቁልኝ ጀርባዬ። እኔ ሾልደሬን በጣም ነው የምወደው። ጄኔቲክስ ተጽዕኖ አለው። እሱም ለምሳሌ የኔ ኳድ ፉል ኢንሰርሽን ነው፣ ታች ድረስ ነው። የአንዳንድ ሰዎች ኳድ ኢንሰርሽኑ ከፍ ሊል ይችላል። ይሄኛው ቦዲ ቢልዲንግ መወዳደር ቢፈልግ ትንሽ ቻሌንጅ ያደርገዋል። ግን እስከሰራ ጄኔቲክ መዋጋት ይችላል። ብዙም የተዋጉ ሰዎች ስላሉ ከዚህ በፊት በጣም ብዙ በጣም ብዙ በጣም ብዙ ዋጋ ከፍያለሁ። አሁንም እየከፈልኩ ነው፣ ወደፊትም ከፍላለሁ። ወደፊትም ደግሞ የሀገሬን ባንዲራ የሆነ ቦታ ላይ ታዩታላችሁ። በቀጣይ 5 ዓመታት ውስጥ ራሴን የማስበው ትልቁ ድሪሜ ኦሎምፒያ አይፍል ፕሮ ካርድ ብዙ ጊዜ እንደማይፈጅብኝ አውቃለሁ። ምክንያቱም እየለፋው ስለሆነ እየሰራ ከሆነ እየለፋ ከሆነ ደግሞ ምንም ነገር የማይከፍልህ ነገር የለም። ትልቅ ስቴጅ ላይ ራሴን አየዋለሁ ብዬ ተስፋ አደርጋለሁ። ከውድድሩ ወርቅ ነው። ምክንያቱም ኪዳነ ምህረት አለች ከኔ በለተቀኗ ነው የሆነው። ውድድሩን በለተቀኗ ነው። እሱ ነው የሚገርመው ነገር ነው። እንዴት ነው የተሻለ ሰውነት ስላለ የተሻለ እውቀት አለ ማለት ነው። ኮች ያስፈልጋል። ኮች መያዝ አንተን ሬት የሚያደርግ ጉድለትን የሚያይልህ ኮች ያስፈልጋል። የመጀመሪያው ነገር እሱ ነው። ሁለተኛ ኤቭሪዴይ የምታደርገው ምግብ፣ የምትሰራው ነገር፣ የምትሄደው እርምጃ ሁሉም ነገር መደመር አለበት። እነዚህ ነገር ቀላል የምንላቸው ነገሮች ዋጋ ያስከፍለዋል፣ ወደ ኋላ ይስበዋል። አዎ እኔ አሁን ባላሸንፍ እውነት ያልኩትን የለፈውለት ነገር ዋጋ ባይኖረው ዲሲፕሊን ገንብቼ ነው ያለሁት። ትልቅ ዲሲፕሊን ማንም ሊሞክረው የማይችለው እሱ ነው። ምክንያቱም የመጀመሪያው ነገር ቦዲ ቢልዲንግ ዲሲፕሊን ነው። ዘንድሮም ምንም አይነት ውጤት ላማመጣ እችላለሁ። ቀጣይ ደግሞ ራሴን አሻሽዬ አፕዴት አድርግቼ ሻምፒዮን እስከመሆን ወይም ደግሞ ሰውነቴ በቃ እስኪል ለዮናስ ትልቅ ክብር አለኝ። በጣም ብዙ ኦፖርቹኒቲ እየፈጠረ ያለ ቦዲ ቢልዲንግ ላይ ቦዲ ቢልዲንግን እኛ ሀገር ብሎ ያስተማረ እኔም የማውቀው እሱ ነው። አይ ነው በጣም ጀግና ነው። እንግዲህ አንዳንድ መሻሻል ያለባቸው ነገሮች ሊኖሩ ይችላሉ። እነሱን ደግሞ እንቁላል በአንዴ በእግሯ አትሄድም አይደል? ዳግማዊ አሸናፊ በጣም የምወደው በጣም የማከብረው ሳየው ሞቲቬት የምሆነው አንድ ጂም ላይ እየሰራው ስለሆነ በጣም እድለኛ ነኝ ብዬ እንትን የምለው ዳግማዊ አሸናፊ አይኑ በቃ ሳየው የሆነ ሰዓት ተስፋ ስቆርጥ እንደው ወርክአውት ላይ አንዳንዴ ፌል ታደርጋለህ። አጋጣሚ አንድ ሰዓት ላይ ነው የምንሰራው ወርክአውት ሳየው እውነት ነው የምልህ በጣም ነው ሃይፕ የምሆነው። ለእኔ ጥጉ ደረጃ ነው ነገር አሪያዬ ዳግማዊ ሊፕሪስት ቁመትም ብዙ አልተናቀም። ሊፕሪስት በጣም ኦልድ ባዲ ቢልደር ነው። በጣም ነው የሚወደው። አሁን ከተባለ ደግሞ ማይክ ሰመርፊልድ ዘንድሮም ጠብቁ፣ ዘንድሮም ብላጫዋል። ምክንያቱም ብዙ ፀጉራም ታውቃላችሁ፣ አንድ መላጣ ግን አለ። እሱም ምን አይነት እሱም ምክንያቱም ይቆይ ምክንያቱም ከተነገረ ብዙ ሰው ሊቆርጅ ይችላል። ፐርሰናል ብራንድ ነው እሱ። በመጨረሻ ማመስገንም ማስተላለፍ የምፈልገው ነገር መጀመሪያው ሁሉ ጊዜ ካፌ የማጠፋው ኪዳነ ምህረት ክብር ምስጋና ለሷ ይሁን።
ሁለተኛ የፊትነስን ሌቭል ሃይ ያደረገው እየሰራሁበትም ያለሁት ብዙ ነገሮችን እየተማርኩበት ያለው ስዌት ቦክስ ጂም እና መስራቹ አቶ ጌታቸው መለሰን ትልቅ ክብር አለኝ። ሁለተኛ እናቴ ምንም አይነት ስለ ቦዲ ቢልዲንግ አዌርነስ የላትም። ምንም አይነት የምታውቀው ነገር የለም። ግን ሁልጊዜ በርታ፣ ትችላለህ፣ ታደርገዋለህ፣ ታሸንፋለህ የምትለኝ እናቴ። ሶስተኛ ኮቼ ሳሙኤል ኤልያስን በጣም አድርጌ አመሰግናለሁ። እናንተንም በጣም አድርጌ አመሰግናለሁ። ክበሩልኝ።